ኮልፌ ቃለ ሕይወት ቤተክርስቲያን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መዝሙረ ዳዊት ምዕራፍ 122 ከቁጥር 1። ሰላምና ጸጋ ይብዛላችሁ። ዛሬ ስለ ኮልፌ ቃለ ሕይወት ቤተክርስቲያን ጥቂት ላውጋችሁ። ለሰው የማይቻል ለእግዚአብሔር ይቻላል፣ ለሚያምን ሁሉ ይቻላል። እንቆቅልሽ፣ ችግር፣ መከራ ይዞ እዚህ መምጣት ይቻላል። ነገር ግን ይዞ መውጣት አይቻልም። እንኳን ወደ ኮልፌ ቃለ ሕይወት ቤተክርስቲያን በደህና መጡ። ይህ አዲሱ የቤተ ክርስቲያኗ ማምለኪያ ህንጻ ነው። አጠናተራ የሚገኘው የቀድሞ ማምለኪያ በአዲስ መልክ ግንባታ ሊደረግለት ከመሆኑ ጋር ተያይዞ ከአጠናተራ ወረድ ብሎ ከዋናው መንገድ ወደ ኮልፌ ፓርክ በሚወስደው የኮብል መንገድ ገባ እንዳልን በመናገኘው አስፋልት መንገድ በስተግራ በኩል ጥቂት እንደተጓዝን አዲስ የተገነባውን ግዙፉን የኮልፌ ቃለ ሕይወት ቤተክርስቲያን እናገኛለን። እግዚአብሔር በዚህች ቤተክርስቲያን እያደረገ ስላለው ታምራት ክብር ለስሙ ይሁን። ይህቺ ቤተክርስቲያን ትውልድን በእግዚአብሔር ቃል ሙላት ኮትኩታ ያሳደገች መንፈሳዊ ቤት ናት። ኮልፌ ቃለ ሕይወት የወንጌል እሳት በኢትዮጵያ እንዲቀጣጠል ምክንያት የሆነች የምስራቹን ወንጌል ለትውልድ በኃይል እያበሰረች ብዙዎችን ወደ እግዚአብሔር መንግስት ያፈለሰች የእምነት ቤት ናት። ስለ ኮልፌ ቃለ ሕይወት ቤተክርስቲያን ሲነሳ ደግሞ እግዚአብሔር ለምድራችን በክብር ቀብቶ ያስነሳው መጋቢ መስፍን ሙሉጌታና ሌሎች አገልጋዮችን እናነሳለን። መጋቢ መስፍን ሙሉጌታ እጅግ የተወደደ የእግዚአብሔር አገልጋይ፣ ጌታ በሰጠው ጸጋ ትውልድ ከተለያየ ደዌና እስራት ነፃ እንዲወጣ የሚጸልይ፣ ብዙዎች በአገልግሎቱ የተባረኩበት ትሁትና ልበቀና አገልጋይ ነው። በዚች ቤተክርስቲያን እግዚአብሔር በቀባቸው አገልጋዮች አማካኝነት የእግዚአብሔር ቃል በሙላት ይሰበካል። ትውልድ ከሰይጣን እስራት ይፈታል። በተለያየ ደዌ የታመሙ ይፈወሳሉ። መንፈስ ቅዱስ በኃይል ይሰራል። እግዚአብሔር በክብር ይመለካል። ኮልፌ ቃለ ሕይወት ቤተክርስቲያንን ካነሳን አይቀር ዘማሪና መጋቢ ዮሴፍ በቀለን አለማንሳት አንችልም። ዮሴፍ በቀለ ትሁት የእግዚአብሔር አገልጋይ፣ ጌታ በምድራችን በዝማሬ ቅባት ቀብቶ ካስነሳቸው የዘመናችን ፈርጥ ዘማሪያን መካከል በፋና ወጊነት የሚጠቀስ የእግዚአብሔር ሰው ነው። ዘማሪና መጋቢ ዮሴፍ በቀለ በዝማሬ አገልግሎቱ ለትውልድ መጽናናትና በረከት የሆነ ብዙ የመዝሙር አልበሞችን ያበረከተ የእግዚአብሔር ክብር በሙላት የሚገለጥበት ተወዳጅ ዘማሪ ነው። በኮልፌ ቃለ ሕይወት ቤተክርስቲያን አርብ ዕለት ከ3 ሰዓት እስከ 9 ሰዓት በሚከናወነው የፈውስና የታምራት ፕሮግራም ላይ ለመታደም ብዙዎች ከተለያዩ የሀገሪቱ አካባቢዎች ዛሬም በመምጣት ይህንን ድንቅ ጸጋ እየተካፈሉ ይገኛሉ። ለሰው የማይቻል ለእግዚአብሔር ይቻላል። ዛሬም በኮልፌ ቃለ ሕይወት ቤተክርስቲያን የእግዚአብሔር ክብር በሙላት እየሰራ ትውልድ በብዙ እየተባረከ ይገኛል። በኮልፌ ቃለ ሕይወት ቤተክርስቲያን ከሰኞ እስከ እሁድ አምልኮ አለ። ኑ የእግዚአብሔርን ድንቅና ታምራት ተመልከቱ። ሃሌሉያ ጫልታ ነበርኩኝ። ሰላምና ጸጋ ይብዛላችሁ። ሰላሜ ነው ማግኘት